ሰላም እንደምናላችሁ ውድ ተከታታዮቻችን፣ ስለ ማንቸስተር ዩናይትድ የቻምፒየንስ ሊግ ስጋሴ በዛሬው ፕሮግራማችን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። መልካም ቆይታ ይሁንላችሁ። ማንቸስተር ዩናይትድ ብሬንትፎርድን 2-1 በማሸነፉ በቻምፒየንስ ሊግ የሚያደርገውን ግስጋሴ አሳምሯል። 4 ጨዋታዎች ብቻ በቀሩት በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ወሳኝ ደረጃ ላይ ወይም ደግሞ ሁኔታ ላይ ተቀምጧል ማለት ይቻላል። ግቦቹን ለማንቸስተር ዩናይትድ ካሰሜሮና ቤንጃሚን ሼሽኮ አስቆጥረዋል። ካሰሜሮ ያስቆጠራት ግብ በውድድር ዘመኑ ለሱ 9ኛ የሊግ ጎል ሆና ተመዝግባለታለች። እንደዚሁም ደግሞ ሼሽኮ ያስቆጠራት ግብ 10ኛ የሊግ ግቡ በመሆን የማንቸስተር ዩናይትድ ከፍተኛ ግብ አስቆጣሪ በሊጉ እንዲሆን አስችሎታል ማለት ነው። ለሼሽኮ ኳሷን አመቻችቶ ያቀበለው ብሩኖ ፈርናንዴስ ደግሞ በበኩሉ 19 አሲስቶች ላይ በመድረስ በ2003-2004 በቴሪ ሄንሪ 2019-20 ላይ ደግሞ በኬቨን ደብሩይነ የተያዘውን የ20 አሲስቶች ሬከርድ ለመጋራት ብሎም ደግሞ ለማለፍ ጥሩና የተደላደለ ሁኔታ ላይ እንዲቀመጥ ችሏል ማለት ነው። በቀሪ ጨዋታዎች ብሩኖ ፈርናንዴስ አንድና ከዛ በላይ አሲስት የሚያደርግ ከሆነ ከነዚህ ተጫዋቾች ጋር የሚተካከልበትን ወይም ደግሞ ልቆ የሚገኝበትን ሁኔታ ያመቻቻል ማለት ነው። ማንቸስተር ዩናይትድ በማይክል ካሪክ ስር እንግዲህ 2 ጨዋታዎችን ብቻ ነው በሊጉ የተሸነፉት። ጥሩ እንቅስቃሴ ላይ ይገኛሉ። በዚህ ባደረጓቸው 14 ጨዋታዎች 30 ነጥቦችን መሰብሰብ ችለዋል። በመጀመሪያው የውድድር ዘመኑ አጋማሽ ላይ ባደረጓቸው 20 ጨዋታዎች በሩበን አሞሪም ስር መሰብሰብ የቻሉ 31 ነጥብ ነበር። ነገር ግን ማይክል ካሪክ ስር እነዚህን ማሻሻል ችለዋል። ነጥቦችን እየሰበሰቡ ጥሩ እንቅስቃሴ ላይ ይገኛሉ። አሁንም 3ኛ ደረጃ ላይ ተቀምጠዋል። ከተከታዮቻቸው አስቶን ቪላ እና ሊቨርፑል በ3 ነጥብ ከፍ ብለው ማግኘት ችለዋል። በቀጣይ ደግሞ እሁድ ዕለት ማንቸስተር ዩናይትድ ከሊቨርፑል የሚያደርጉት ጨዋታ በጣም ወሳኝነት ይኖረዋል። ሁለቱ ቡድኖች የሚያደርጉት ጨዋታ በቀጣይ ማን ተደላድሎ ወደ ቻምፒየንስ ሊግ ማለፉን ያረጋግጣል የሚለው ወይም ደግሞ 3ኛ ደረጃን ይይዛል የሚለውን የበለጠ ክሊር የሆነ ፒክቸር የሚሰጠን ጨዋታ ይሆናል ማለት ነው። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ በጥሩ ሁኔታ ነበር የጀመሩት። በመጀመሪያዎቹ ደቂቃዎች ጥሩ የሚባሉ ሙከራዎችን አድርጓል። በተለይም ከዊሜኑ ጥሩ በሆነ መንገድ ለአማድ ዲያሎ ያቀበለው ኳስና አማድ ዲያሎ መጥቶ ከመስመር ላይ የተመለሰበት ኳስ በጣም የሚያስቆጭ ነበር። ከዛም በተጨማሪ ከማዕዘን ምት በተሻገረ ኳስ ሃሪ ማጓየር በግንባሩ ገጭቶት ኬለሄር ያዳነበት ኳስ በጣም የሚያስቆጭ ነበር። ከመስመር ላይ ነው እሱም ያዳነው። ለጥቂት ነው ኳሷ ሳታልፍ የቀረችው መስመሩ ሙሉ በሙሉ እና በጥሩ ሁኔታ ከመጀመራቸው የተነሳ ማንቸስተር ዩናይትድ መሪነቱን ይወስዳሉ የሚሉ ሰፊ ግምት አግኝተው ነበረ። ከዛ በኋላ ግን በተወሰነ መንገድ ማንቸስተር ዩናይትድ መሪነቱን በተለይ ከተረከበ በኋላ በካሰሜሮ የግንባር ግብ ማለት ነው። ከዛ በኋላ ግን መቀዛቀስ ታይቶ ነበር። በተለይ ኢጎር ቲያጎ በብሬንትፎርድ በኩል ከፍተኛ የሆኑ እድሎችን አግኝቶ ሳይጠቀምባቸው ቀርቷል። ከማዕዘን ተሻግሮ በሉክሹ በኩል አልፎ ያመለጠው ኳስ አለ። ሄቨን ደርሶ ከእግሩ ላይ ያነጠቀው ኳስ አለና ሃትሪክ ራሱ ሊሰራበት የሚችል እድል በመጀመሪያው አጋማሽ ነበር። በርካታ ሙከራዎችን ማድረግ ችለው ነበረ ብሬንትፎርዶች። ይህንንም ደግሞ ማይክል ካሪክ ከጨዋታ በኋላ አምኗል። በጣም ጥሩ እንቅስቃሴ ነበር ያደረጉት። በመጀመሪያው አጋማሽ ጥሩ እድሎችን መፍጠር ችለዋል። ለዛም ነው በሁለተኛ አጋማሽ ቅያሬዎችን ያደረግነው በማለት ተናግሯል። በሁለተኛው አጋማሽ እንግዲህ ማንቸስተር ዩናይትድ ያደረጉት ቅያሬ ምንድነው? ማስራዊን በማስገባት ዲያሎን አስወጡ። ከዛ በኋላ ወደ ባክስሪ ወይም ደግሞ በ3 መሃል ተከላካዮች መጫወትን ምርጫቸው አደረጉ። ከዛ በኋላ ነገሮችን ለማረጋጋት ሙከራ አድርገው ነበረ። 87ኛው ደቂቃ ላይ 1 ጎል አስቆጥረዋል ብሬንትፎርዶች። ነገር ግን ማንቸስተር ዩናይትድ ውጤቱን አስጠብቆ መሄድ ችሏል። ስለዚህ 3 ነጥብ በማግኘታቸው በቀጣይ ለቻምፒየንስ ሊግ ለማለፍ ላይ ያደረጉትን ሙከራ በጥሩ ሁኔታ እንዲቀመጥላቸው ሆናል ማለት ነው። ማንቸስተር ዩናይትድ እንግዲህ ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ በመመለሱ ምክንያት በርካታ ጥቅምን ያገኛል። በተለይ ከቻምፒየንስ ሊግ ገንዘብ የሚገኙትን ሽልማቶች የማግኘት እድሉ ከፍተኛ ነው። ስለዚህ ያ ትልቅ ስኬት ተደርጎ ሊወሰድ ይችላል። ከዛም በተጨማሪ ከስፖንሰሮች ጋር ተያይዞ በተለይ ከአዲዳስ ጋር ተያይዞ የሚኖራቸውን የሚያገኙት ገቢ እንዳይቀንስ እድልን ይሰጣቸዋል ማለት ነው። ስለዚህ ከዛም አንፃር ከፍተኛ የሆነ ስኬት ነው የሚያስመዘግብላቸው ብሎ መናገር ይቻላል። ማንቸስተር ዩናይትድ እንግዲህ በዘንድሮው የውድድር ዘመን ምንም እንኳን አጀማመሩ የተንገጫገጨ ቢሆንም ከጨዋታዎች በኋላም 6ኛ ደረጃ ላይ ቢገኙና ከቻምፒየንስ ሊግ የራቁ ቢመስሉም አሁን ግን ተደላድለው የሚገኙበት ሁኔታ ነው የሚገኘው በቻምፒየንስ ሊግ ቦታ ላይ። ስለዚህ በቀጣይ ያሏቸውን ጨዋታዎች አሸንፈው ወይም ደግሞ ነጥቦችን ሰብስበው በቀጣይ ለሚደረገው የቻምፒየንስ ሊግ ውድድር እንደሚያልፉ
ይጠበቃል ማለት ነው። እንግዲህ ማንቸስተር ዩናይትድ 2023-24 የውድድር ዘመን ላይ 8ኛ ነበር ያጠናቀቁት። ኤፍኤ ካፕን ደግሞ አሸንፈው ነበር። ስለዚህ በኤሮፓ ሊግ ነበር ለመሳተፍ የተገደዱት። በዘንድሮ የውድድር ዘመን ደግሞ ምንም አይነት የአውሮፓ መድረክ ውድድር ላይ አልተሳተፉም። ምክንያቱም አምና የተካሄደውን የአውሮፓ ሊግ ፍጻሜ በቶተንሃም ሆትስፐር በመሸነፋቸው ምክንያት ማለት ነው። ስለዚህ የናፈቃቸውን የቻምፒዮንስ ሊግ ውድድር ነው ከሁለት ውድድር ዘመናት መጥፋት በኋላ የሚመለሱት ማለት ነው። ይህ ደግሞ ማይክል ካሪክ ትልቅ ስኬት ነው ብሎ መናገር ይቻላል። አሁን ትልቁ ጥያቄ ማይክል ካሪክን ማስቀጠል ይሻላል ወይንስ ሌላ አሰልጣኝ መፈለግ ይሻላል የሚለው ጉዳይ ነው። ይሄ ነገር እስካሁን ሴት ሊያደርገ አይመስልም። የተለያዩ ጭምጭምታዎች እየተሰሙ ነው የሚገኙት። ለምሳሌ ሰር ጂም ራትክሊፍ ጋሬት ሳውዝጌትን ምርጫቸው ያደርጋሉ የሚሉ ጭምጭምታዎች አሉ። ወይም ደግሞ ሌሎች እንደ ጁሊያን ናግልስማን አይነት አሰልጣኞች እድሉ አላቸው የሚሉ ፍንጮችም እየታዩ ነው የሚገኙት። የተወሰኑት ደግሞ ማይክል ካሪክ ራሱ የመቀጠል እድሉ ከፍተኛ ነው የሚሉ አሉ። ስለዚህ ያለየለት ነገር ነው። በቀጣይ ማን የማንቸስተር ዩናይትድ አሰልጣኝ እንዲሆን ትፈልጋላችሁ? ብሩኖ ፈርናንዴዝስ ሪካርዱን የሚሳብር ይመስላችኋል? ሀሳባችሁን በኮሜንት ሴክሽን አጋሩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።